ባክሽር እዛ ታስመስይ። ቆይ ጋታም ምንድነው የምትፈልጊው? ስሚ ከኛ ብትርቂ ይሻልሻል። እሺ ልብ ካልተነሳ እኮ እግር አይሄድም ይባላል። መታችኝ። እንደ ጻል ልጅ ነው በጥፊ መታችኝ። ቆይ ተሙ እናንተን ላገዝ ካልኩት ውጪ ያደረኩት ነገር አለ? አሃ ለቃቃ ሚስት አግዘን እኔን እየተናገርከኝ ነው? አረጋጋው እንጂ መቼም ስለትሁት አይደለም አይደል የምታወራው? አንቺ ምን አጠፋሽ? በሷ ስም ይቅርታ። ቲና እኔ ምን ላድርግ? ቆይ ልክ አጠገቧ ሂጅ ስቀመጥ ያነስኩ መሰለኝ። በቃ እሱን ማሳፍረው የሆነ ማልመጥነው አለ አይደል? እንደዛ አድርጌ ራሴን ቆጠርኩ። ስሚ ልታረጊው ያሰብሽው ነገር ያልገባኝ ከመሰለሽ በጣም ጅል ነሽ። እሺ ቆይ ምን አደረኩሽ? እኔ እንደ ጓደኛ ለማቅረብ እየሞከርኩ ያለሁት እኔ ለሰርግሽም ቢሆን ቬሎ ለመምረጥ ይዤሽ የወጣሁት እኔ ነኝ አይደለ? ይሄን ያልጅሽን እስከምታንሺብኝ ድረስ ያደረሰሽ ምንድነው? እባክሽ እዛ ታስመስይ። ቆይ ጋታም ምንድነው የምትፈልጊው? ስሚ ከኛ ብትርቂ ይሻልሻል። እሺ ቆይ ማንን ነው የማታምኚው? ተሙን፣ እኔን ወይስ እንጠቃለው የሚለው ፍራትሽን? ተሙን እመኙ። ተሙ ላንቺ ብሎ ያላደረገው ነገር የለም። ቢያንስ እሱን እመኙ። እሱን በደንብ አምነዋለሁ። አንቺን ግን መቼም ላምንሽ አልችልም። እሱን ካመንሽው እባክሽ በእኔ አጠርጥረኝ። ቆይ ምንድን ነው ያደረኩት? በዚህ ልክ መሆኔማ ልክ አይደለም። ተው ተረጋጊ። እንዲህ ይጠፋል? መተሽ እንኳን አትጠይቅኝም? እመጣለሁ እያልኩ ነበርኮ ግን ምንም አልሳካለኝ። ልብ ካልተነሳ እኮ እግር አይሄድም ይባላል። እንደው ይቅር ይበሉኝ። በእርግጥ ልክ ነዎት። ምን አጠፋሽና? ያ የወዳጅነት ትንሽ ልውቀስሽ ብዬ ነው። እሱማ ልክ ነዎት። ወጥቼ እኮ በዛው ቅልጥ ብዬ ቀረሁ። እና አሁን ምን እግር ጣለሽ? ለባለቤቴ የእድል አክስት እንደመጣች ነግረውት ነበር። አድራሻዋ እንደው ፈልጌ ነበር። ሚስጥር አድርገህ ነግረኸኝ ራስ ነገርካት? እኔ ነግሬያት እኮ አይደለም፣ በራሷ መንገድ ነው ያወቀችው። የተደበቀ ነገር አንድ ቀን መታወቁ አይቀርም። ማወቅሽ ግን ጥሩ ነው። ልጄን እንደው ሰስቻት ህይወቷን ቀምቻታለሁ። አሁንም ግን እንደናት ትንሰፈሰፍልኛለች። አንድ ነገር አለ። ምን አሰብሽ? ያው እንግዲህ ቤተሰቧን ፈልጌ ያገናኛታለሁ ብዬ ነው። እና እኔ በምን ላግዝሽ እችላለሁ? እኔ ምሎት አባባ አክስት ተብያዋ ወደ እርሶ መታ ነበር አሉ። እስኪ አድራሻዋ ካለው ይስጡኝ። እኔ እኮ አድራሻዋ እኮ የለኝም። ምን ሆነሽ ነው? ቶትስ ቆይ እንደ ጓደኛ አንተን ከማገዝ ውጪ ምን አድርጌ ነው እንደዚህ ጠላችኝ? እሺ በቃ ዝም በይ፣ አታልቅሽ። ከቱት ጋር ተጣልታችሁ ነው? መታችኝ። እንደ ጻል ልጅ ነው በጥፊ መታችኝ። ቆይ ተሙ እናንተን ላገዝ ካልኩት ውጪ ያደረኩት ነገር አለ? ሊዱ በእግዚአብሔር በጣም ይቅርታ። ቱት የቅናት ነው እንደዚህ የሚያደርጋት። ስቀርባት ደግሞ ምን አይነት ጥሩ ሰው እንደሆነች ታያታለሽ። እኔ እኮ ልቀርባት ጓደኛ ልሆናት እየሞከርኩ ነው። እሷ ግን ሆን ብዬ እሷን ለመጉዳት የቀረብኳት ነው ይመስላት። በእሷ ስም ይቅርታ። እሺ ቆይ ቱቴ ምን እያደረግሽ ነው? ምን አደረኩ? እንዴት ሊዱን ትመቻታለሽ? ምን አይነት ባህሪ ነው ያመጣሽው? አሃ ለቃቃ ሚስት አግዘን እኔን እየተናገርከኝ ነው? ኧረ ተይ ቱቴ፣ አንቺ አውቀሽ መድረቅ ካልፈለግሽ በስተቀር
ልክ እንዳላደረግሽ በደንብ ታውቂዋለሽ። አላውቅም፣ ምንም የማውቀው ነገር የለም። ልረዳሽ እየሞከርኩ ነው፣ ግን ደግሞ የባህሪሽ ጥሩ አይደለም። ልክ ነህ። አንተ ጋር በጣም ብዙ ጸባይ ሰናይ ሴቶች ስላሉ የኔን ባህሪ መታገስ አይጠበቅብህም። ተይ ትሁቴ፣ እኔ ከናቲ ጋር የዛን ጊዜ ፍቅረኛ በነበርሽ ጊዜ ራሱ እንደዚህ አይነት ባህሪ አላሳየሁም። ቆይ አንቺ ለምንድን እንደዚህ የምትሆኚ? እና እየተበቀልከኝ ነው? ኧረ ተይ ትሁቴ። ቆይ ምን አድርጌ ነው? ምን ባደርግ ነው እንደዚህ እንዳታምኝ ያደረኩት? ምን ሆነ ነው? ቤት አባረሩ ነው? እንዴት ተመስገን አላረጋጋው። ቲና እንዴት ነሽ? እንዴት ነሽ? ደህና ነሽ? እንዴት ተመስገን። ወዴት ልትሄድ ነው? እኔ ስመጣ በልግባና ብዙ ማውራህ ነገር አለ። ቲና አሁን ጥሩ ሙሉ አይደለሁም። ልረጋጋና እናወራለን። ምን ሆነሃል? አላውቅም። እቺ ጓደኛሽ ልታሳብደኝ ነው። አረጋጋው እንጂ መቼም ስለትሁት አይደለም አይደል የምታወራው? አዎ እሷ ናት። ከሷ ውጪ እኔን ማስደሰትም ማናደድ የሚችል ሰው ማንም የለም። ከመቼው? ኧረ ለመናደር ስሞታ ለማቅረብ ገና ናችሁ። ቆሽ ምን አድርጋህ ነው? ቲና እኔ ስሞታ አላቀረብኩም። እሺ አላቀረብክም፣ ግን ምን ተፈጥሮ ነው ተመስገን? እራሷን ጠይቃት። እኔ ትንሽ ልረዳና እንገናኛለን። እሺ ማሚ ወይ የጠፋ ሰው እንዴት ነሽ? ደህና ነሽ? ተገኘሽ? ደህና ነኝ አባዬ። ቲናዬ ምን ነው ጠፋሽ? ደህና ነሽ አይደል? ደህና ነኝ አባዬ። ምን ነው ጠፋሽ እኮ? ደህና ነሽ አይደል? ደህና ነኝ አባዬ። እናንተ እንዴት ናችሁ? ደህና ነን። ቲናዬ አንቺ ግን በጣም ጠፋሽ። ትንሽ ስራ እኮ በዝቶብኝ ነው። ይህንን ስራሽን ምንም አልወደድኩትም። እኔ ላይ እንደዚህ አስጨክኖ አስጠፋሽ እኮ። ሁሌም እኮ ነው የማስበው ለመምጣት አባዬ፣ ግን በቃ ስራዬ ሊያስመጣኝ አልቻለም። ደህና ከሆንሽ ይሁን፣ ምንም አይደለም። እኛን ግን አሳስብሽ። ምን ነው ልጄ? አባዬ የኔ መኖርና ለመኖር ማንም አስጨንቆት አያውቅም። በቃ ስለተጨነቃችሁልኝ ደስ ብሎኝ ነው ያለቀስኩት። ቲናዬ ብቸኝነት እንዳይሰማሽ። ትሁቴ እህትሽ፣ እኛም ቤተሰቦችሽ ነን። ከምንም በላይ ደግሞ የአንቺ መጥፋት እኛን ያስጨንቀናል። ውይ የኔ ልጅ አፈር ልብላ። ሁለተኛ እንደዚህ እንዳታስቢ። እኛ እኮ ቤተሰቦችሽ ነን። ስለ አንቺ እኮ ነው የምናስበው። እሺ ትሁቴስ አባዬ? ትሁቴ ላይ ናት። እሺ ምንድን ነው ግን እንደዚህ ብሎ መጥፋት? እባክሽ አንዳንድ ጊዜ ያስፈልጋል። ደግሞ ምሽላ መስለሻል። ምንድን ነው ባልና ሚስቶች በሰላም ነው? እሱም እኮ አኩርፎ ነው የወጣው። ተይኝ እስኪ ቲና፣ ደስታ ላይ አልተፈቀደም። ትንሽ ፈገግ ማለት ስጀምር የሆነ ነገር መጥቶ ድቅን ይልና ለሀዘን እንደተፈጠርኩኝ ያስታውሰኛል። እንዴ ደስታ እኮ እንጂ እጅ ላይ ነው ያለው። ለምን ሩቅ ታስቢያለሽ? ለእኔ ሩቅ ስለሆነ ነው። ቆይ ምንድነው የተፈጠረው? ምንድነው እንደዚህ ያስከፋሽ ትሁቴ? ወይስ ተመስገን ነው? እኔ ነኝ እሱን ያስከፋሁት ቲና። በራሴ ሚዛን ራሴንና ሌላ ሰው መዝኜ ራሴን አሳንሻለሁ። ከዛ ደግሞ እኔም በመምረጡ እንዳይጸጸት ፈራሁ። አልገባኝም። የምን ሚዛን? ቆይ ራስሽን ከማን ጋር ነው እያወዳደርሽ ያለሽው? ከተመስገን የልጅነት ጓደኛ ጋር። በጣም ቆንጆ ናት። ትሁቴ ቀንቼ ነው በይኝና ልሳቅ። እንዴ በቀናስ ቲና፣ ለምንድን ነው የምትስቂብኝ? አንቺ እኮ ስላላየሻት ነው። እያንዳንዱ የምታደርገው ነገር ሁሉ እኔን አሳንሶ ለማሳየት ነው። እሱን የምታይበት አስተያየትንም ማሳየው ሊያሳብደኝ ነው የሚደርሰው። ኧረ ተሙኝ በቸው ዘረርሽ አይደል? ቆይ የትኛው መርጌታ ነው የሰራለት? በቃሽ ቲና፣ ምንም ቁም ነገር የለሽም አይደል?
ታሙዬ ደህና ነህ? ታሙ በእኔ ምክንያት እንድትከፋ አልፈልግም። ይቅርታ ጠይቃታለሁ። አንቺ ምን አጠፋሽ? በሷ ስም ይቅርታ? ምናልባት እኮ የሆነ የሚያናድዳትን ነገር አድርጌ ይሆናል። ምንም ብታናድጃት እኮ እጇን አንስታ መማታቷ ልክ አይደለም። በቃ አታካብድ። እንደውም ቤት ይዘኸኝ ሂድና ይቅርታ ጠይቃታለሁ። አይ እሱ እንኳን ይቅር፣ ድጋሚ ልታስደብርሽ ትችላለች። ቤቷ ሲሆን የፈለገ ብትናደድብኝም አትናገረኝም። እውነት ከልብሽ ነው? ይቅርታ ትጠይቃታለሽ? ለምን ገረመህ? ሊዱ ልጅ እያለን እኮ በጣም ኃይለኛ ነበርሽ። አጥፍተሽ እንኳን ይቅርታ ጠይቂ ነበር። አንተ እንዴት አረሰውም? አሁን እኮ አደግን፣ ተለውጠናል። በጣም ጥሩ ለውጥ ነው። አይ ቲና እንደ ጉዳይ አልቅብሽም። ጭራሽ እኮ ሰላማዊ ሰልፍ ልታስወጭብን ነበር። አንደኛው ግን የወደደሽ ይመስላል። በጣም እየተመላለሰ ነበር። ኧረ እነሱ እኔን እርስ በራሳቸው እኮ ራሱ አይዋደዱም። ሀሳባቸው እኮ ብርና ብር ብቻ ነው። ቆይ ምንድን ነው ስራው? ዛሬማ አትነግሪኝም? እነሱ እኔ ላይ እየተጠቀሙ ነው፣ ማየት አችልም ብለው። ግን እኔ ሰራውላቸው፣ ተመስገን። ቆይ ምን አይነት ኃጢአት ቢሰሩ ነው አንቺ እጅ ላይ የጣላቸው? አልገባህም? ተመስገን። ምን አይነት የተርመጠመጠ ቤተሰብ መሰለህ? ሚስት እያለው እኔን አገባ። ሚስቲቱ ደግሞ ከወንድምየው ጋር ትርመጠመጣለች። በጣም ነው የሚያስጠሉት። አይ ቲና የማትገቢበት ጉድ የለም አይደል? ትሁቴ ምን ነው ዝም አልሽ? አላልኩም ቲና፣ እየሰማችሁ ነው። እንዴ ተመስገን፣ ገና ሳንሰጥህ ማስኮረፍ ጀመርክ አይደል? ስነ ስርዓት ያዝ እንዳንከለከለህ። እሺ በአሁኑ ግን የኔ ጥፋት አይደለም። አንተማ ጻድቅ ነህ አይደል? ምን ታጠፋለህ? እኔ ጻድቀኝ አላልኩም። ኧረ ተሙ ተረጋጉ። እንዴ ከኔ ፊት ልትጣሉ ነው እንዴ? ትሁቴ ቆይ ምንድን ነው የተፈጠረው? እስኪ ንገሪኝ። የተመስገን አብሮ አደግ መታለች። ገና እንደተያየን ነው እንደማልመጥነው እንዲሰማኝ ያደረገች። ቆይ ትሁቴ ሞኝ ነሽ እንዴ? እጅሽ ላይ ያለውን ነገር ትጠራጠሪያለሽ እንዴ? ቲና እኔ ምን ላድርግ? ቆይ ልክ አጠገቧ ሂጄ ስቀመጥ ያነስኩ መሰለኝ። በቃ እሱን ማሳፍረው የሆነ ማልመጥነው አለ አይደለም፣ እንደዛ አድርጌ ራሴን ቆጠርኩ። አይልሽ ትሁቴ፣ አንቺ ራሽን ከማንም ጋር ታወዳድሪ። ተመስገን ደግሞ አንቺን ነው የመረጠሽ። አዝኖብኛል። ስለሱ ስታወራ ራሴን መቆጣጠር አቃተኝና በጥፊ መተዋት። እኔ እኮ አላምንሽም ትሁቴ። አሳፍራለሁ አይደል? ልክ ነሽ ትሁቴ፣ እንዳሰሚያት። አጋሽ ካስፈለገሽ ደግሞ እኔ ያለሁ። ቲና የምሬን እኮ ነው፣ አትቀልጂ እንጂ። ተሙ መጥፎ ሰው አድርጎ እንዳያስበኝ ነው የፈራሁት። ማንም ሰው እኮ የራሱን ሰው ለመጠበቅ ከዚህም በላይ የሚያደርገው ነገር ነው። ግን እኮ አኩርፎኛል። እሱ እኮ ናቲን እንደ ከበሮ ሲደልቀው አይደል እንደ ይኖረው። ትሁቴ ደስተኛ ነው መሆን ያለብሽ፣ ምክንያቱም ይገባሻል። አመሰግናለሁ። እሺ የኛ ጆንሲና ደግሞ ድብድብ ጀምረሽ ነው የጠበቅሽ። ኦፍ ቲና አታሳፍሪ በእናትሽ። ያንቺ ሲገርምኝ ጭራሽ ውሸት ተባባሪ አደረግሽኝ አይደል? ተመስገን፣ ያንተ ልምድ ያለው ነው የሚመስለው። ሄዷል በቃ። እንደውም ልጥራዋ ስለተባበርኩሽ ነው። አረ ተሙዬ በትሁት ይዣሉ። ስቀልድህ እኮ ነው። ይኸውልሽ ቲና፣ አንዴ በትሁት አንዴ በልጅ እያልሽ ግፍ አትስሪ። ተመስገን፣ የእነሱን ግፍ እኮ ብታይ የእኛ ጽድቅ መስሎ ነው የሚታይህ። የኃጢአት ትንሽና ትልቅ የለውም። በሬም የሰረቀ ከረሜላም የሰረቀ ሌባ ያው ሌባ ነው። እሱማ ልክ አይደለም። ማንን ነው ልክ አይደለም የምትይው? እኔን ወይስ ህግ አውጪውን?
ተው ተመስገን፣ ያለብኝ ኃጢአት ይበቃል። ከፈጣሪ ጋር ታጣላኝ። አሁን እንሂድ እባክህ። እኔ ምን ተመስገን፣ ለምን ነው ትሁትን የምታስከፋት እንዴ? እኔ ትሁትን እያወቅኩ እንዴት አስከፋታለሁ? ተመስገን፣ አውቀህም ሆኖ ሳታውቅ እንደከፋት ታውቃለህ አይደለ? ለምን ነገሩን አታስተካክለው? እሺ ምን አድርጌ ነው ላስተካክለው? በቃ እሷ ከማትፈልገው ነገር ራቅ። ነግራሽ ነው አይደለ? ቆይ አብሮ አደግ ጓደኛዬ ናት። ከጓደኝነት ያለፈ ምንም ነገር የለንም። ቆይ ታዲያ ያለ ምክንያት እንዴት ላስቀይማት? ያለ ምክንያት ነው ያልከው? በቃ ትሁትን እየደበራት ነው። ከዚህ በላይ በቂ ምክንያት አለ? ተይ ቲና፣ አንድ ሳይድ ይዘሽ አታውሪ። ትሁቴን እንደምትወጃት ታውቃለሁ፣ ግን ደግሞ በአሁኑ ያጠፋችው እሷ ናት። የቀናችሁ ስለምትወድ ነው። ፍቅር ደግሞ ሊያጣላ አይችልም። አውቃለሁ እኮ ግን ደግሞ ካወክ በቃ ተመስገን አትበል። ያለውን ነገር ደግሞ አስተካክል። እሺ አንቺስ ግን ምን ላይ ነሽ? ተመስገን ተደብቄ ነው ያለሁት። አሁንም የመጣሁት ስለናፈቃችሁኝ ነው። እንዳይጎዱሽ ራስሽን ጠብቂ። ኧረ ችግር የለውም ተሙዬ፣ አያሳስብሽ። አይጎዱኝም። ለማንኛውም ስጨርሽ ደውዪ በቃ። ቲና የት ጠፍተሽ ነው? ይሄን የመጠየቅ መብት ማን ነው የሰጠህ? እባክህ የወንድሜን ገንዘብ ይዘሽ ጠፍተሽ ስለ መብት እያወራሽ ነው? አንተ የወንድም ሚስት ልትደፍር የነበርክ ሰውዬ እንዴት ነው የወንድም ነገር እንዳሳሰበህ አድርገህ የምታወራው? እኔ እንደዛ አላደረኩም። አድርገኸው እዛ ቤት የወጣሁት እኮ በአንተ ምክንያት ነው። ይሄንን ደግሞ ለወንድም ማስረዳት አያቅተኝም። አንቺ ጅል ነሽ እንዴ? እኔ ወንድሙ እያለው አንቺን ለምንድን ነው የሚያምሽ? እሺ ልሞክረው። ምን ለማድረግ እየሞከርሽ ነው? አንተ ነው ወይስ እኔን የሚያምነኝ? ደበረህ እንዴ እንደዚህ ሳላልኩ? እንዴት ዋላችሁ? እንዴት ናችሁ? አባዬ እንዴት ናችሁ? ትሁቴ ልዩን እያት የመጣሁት አስቀይሜያታለሁና ይቅርታ ልጠይቃት ብላኝ ነው። አያስፈልግም ነበር እኮ እዚህ ድረስ መምጣት አልነበረባትም። ትሁቴ አንቺ እኮ ነሽ ያስከፋሻት። ይቅርታ ልጠይቅሽ መጣ ድጋሚ ፊት ተነሻታለሽ። ተመስገን ምንድን ነው? ተረጋግታችሁ አውሩ እንጂ። አባዬ አታያትም እንዴ? እሷ ይቅርታ መጠየቅ ሲገባት ጭራሽ አኩርፋ ትቀመጣለች። ትሁቴ ይቅርታ፣ የማይሆን ነገር ተናግሬ አስከፍቼሽ ከሆነ በእውነት አውቄ አይደለም። ችግር የለም። በሉ ቁጭ በሉ፣ ቡና አፈላለሁ እኔ። እውነት በጣም ደስ ይለኝ ነበረ፣ ግን ያው የሆነች ስራ አለችብኝ። ሌላ ቀን መጥቼ በደንብ እጫወታለሁ። እሺ እኔ ልጅ እንዳጠፊ። አልጠፋም። ተሙ ሸኘኝ። እሺ ትሁቴ በቃ እንገናኛለን። እንደውም በዛውም በደንብ እንተዋወቃለን። እንደምታስቢያት መጥፎ ሰው ልሆን እችላለሁ፣ ጥሩ ጓደኞችም መሆን እንችላለን። እሺ እሺ ሰላም ዋሉ። እሺ እንግዲህ ልጁ ሸኝ ቤት አያደርስም፣ ግን ደግሞ በጣም አመሰግናለሁ። ምን አድርጌ ነው የምመሰገነው? ሚስቴን ስላከበርሽልኝ። ኧረ ተሙ አታካብደው። እና ደግሞ በትሁቴ ስም በጣም ይቅርታ። ችግር የለውም። ስትቀርበኝ ጥሩ ሰው መሆኔን ስታውቅ ትወደኛለች። አልጠራጠርም። በቃ ሂጂ፣ አላስቁምሽ፣ እንደዋወላለን። እሺ እሺ፣ ቻው። እሺ አባዬ አየኸው አይደል ንቀቱን?
እስቲ ተረጋጊ ትሁቴ። ዝም መሰል ምንም የማላውቅ ፋራ ነው እንዳደረገኝ። እሺ ምን እንዳስከፋሽ ንገሪኝ። አታይም እንዴ ሸኘኝ ስትለው ከኋላ እንደ ጭራ እየተከተለ ሄደ። አብረን እንሂድ ብሎ እንኳን አልጠየቀኝም እኮ። ቆይ ትሁትዬ፣ አሁን አብረን እንሂድ ብልሽ ትሄጂ ነበር እንዴ? ለምንድን ነው የምሄደው? ሲጀመር ለምንድን ነው እዚህ ቤት የምትመጣው እሷ? ገባኝ። ነገር ፍለጋ አይደለ? ቆይ ይምጣ እንነጋገራለን እኔና እሱ። አባዬ በሰላም ነው? ምን ተፈጥሮ ነው? ትሁት ደህና አይደለችም እንዴ? ተረጋጋ ተመስገን። በሰላም ነው የፈለግኩ፣ እንድናወራ ፈልጌ። አባዬ አሁን ና ስትለኝ እኮ እንዴት እየሮጥኩ እንደመጣሁ። ልክ ነው ያደረገው፣ አስቸኳይ ነገር ስለሆነ ነው። ምን ተፈጠረ? ዛሬ ጥፋት አጠፋ። እንዴት ትሁት እንደማትወዳት እያወቅ እዚህ ድረስ ይዛት መጣ? አባዬ ያለ ምክንያት እኮ ነው የጠላቻት። ምክንያትስ አላት እንዴ? አባዬ አንተም አታምነኝም? አምናለሁ፣ ግን የኔ አንተን ማመን ምን ዋጋ አለው? ይልቅ እኔ ከማምንህ ትሁቴ ብታምን ይሻላል። እሺ እኔ ምን ላድርግ አባዬ? ያለ ጥፋቷ እዚህ ድረስ ይቅርታ እንድጠይቃት አመጣኋት። ምናልባት ይቅርታ ስጠይቃት እኮ ንዴቷ ይበርድላታል ብዬ አስቤ ነበር። እንግዲህ ሴቶች እንዲህ ናቸው። አንተን መውደድ ሲጀምሩ አስቸጋሪ ባህሪያቸው ፍንትው ብሎ ይወጣል። ስለዚህ አረጋጋትና ችግራቸውን ፍቱት። እሺ አባዬ። ምንድን ነው ትሁቴ? ቆይ ምን እየሆንሽ ነው? ምን እንደሆንኩኝ እየጠየቀኝ ነው? የምርህን ነው? ቆይ ያችን የልጅነት ጓደኛህን እሷ በጣም ጥሩ ሰው ስለሆነች አንቺ መተሻት እሷ ይቅርታ ጠየቀችሽ ለማለት ነው አይደል? እዚህ ድረስ ጎትተሃት ያመጣሃት? ኧረ እኔ እንደዛ አላሰብኩም። ብታስብም እኮ ልክ ነህ። ቆንጆ ናት፣ ብር አላት፣ ከኔ በጣም ብዙ የተሻለ ነገር አላት። ትሁቴ እኔ ከአንቺ የሚሻል የማውቀው ምንም ሰው የለም። አትዋሽ እሺ። የኔ ባህሪ ጥሩ እንዳልሆነ እያሰብክ ነው። ትሁቴ አንቺ ምንም አይነት ሰው ብትሆኚ የኔ ምርጫ አንቺ ነሽ። እሺ ለምንድን ነው ልሸኛት የወጣኸው? ሸኘኝ ስላለችኝ ነዋ። ሰምተሻት የለ? ያለችን በሙሉ ታደርጋለህ ማለት ነው። ትሁቴ ታይ፣ አንቺ እንደዚህ ስትሆኚ አያምርብሽም። ጥሩ የሚያምርባት አጠገብ ስላለች እሷን አግባት። እሺ ትሁቴ ቆይ ምን እየሆንሽ ነው? ምን ነው እንደዚህ ወደ ባሻ ሆንሽ? አንቺ ግን ማሚዬ የማትፈልጊውን ሰው ሆነሽ ታውቂያለሽ። ፍቅር ነጭናጫ ያደርጋል የኔ ልጅ፣ ግን ደግሞ ደስታሽን ሊያሳጣሽ አይገባም። ተመስገንን አልፈልግም አልኩት። ይሄ እኮ የኛ ባህሪ ነው። ተመስገን ደግሞ ይረዳሻል። ቆይ ከልቤ ቢመስለውስ? አይመስለውም ልጄ። አንቺ ግን ብልጥ መሆን አለብሽ። አሁን የመጣውን ጦር ተጋፍጠሽ የምታሳልፊው አይደለም። አንቺ ብልጥ መሆን አለብሽ። ምን ላድርግ? ታጋሹኝ። አፍሽ ላይ የመጣውን ሁሉ አትናገሪ። ዝም ብለሽ አሸንፊ። የምችል አይመስለኝም። ትችያለሽ። በጣም ቀላል ነው ዝም ብሎ ማሸነፍ። ታስተምርኛለሽ? በደስታ ነው። አሁን ቆንጆ ቡና ላፍላለሽ። አይ እኔ አፈላለሁ ማሚዬ። መጣሁ።